ይሄ ሰውዬ ገንዘቦችን እያሸሸ ወይም ደግሞ መኒ ላውንደሪ እየሰራ ቢሆንስ እንዴት በሉና ጠይቁ። እንግዲህ ፌኔት ገመቺ ስለተባለች ልጅ ሽምግልና ሲላክ የ50 ሚሊዮን ብር መኪና ለቤተሰብ ተልኳል ብለናል። እሺ ለሷ ለልጅቷ ልብሱን፣ የግንባር ላይ የሚደረጉትን፣ ጣት ላይ የሚደረጉትን፣ አንገት ላይ የሚደረጉትን 2 የባህላዊና የሐረር ልብሶች ላይ የተደረጉ ወርቆችን ስንገምታቸው ጠቅላላ ከ250 እስከ 300 ሚሊዮን ብር ድረስ ያወጣሉ ብለን ገምተናል። በዚህ ሽምግልና ምክንያት የላካቸው ዕቃዎችን ወደ ቤተሰቦቹ አዘዋወረው ማለት ነው አይደለ? በሌላ ቋንቋ አጠበው ማለት ነው በሌላ ቋንቋ። ስለዚህ በቀላሉ እሱ ጋር የነበሩትን ንብረቶች ሽምግልና በሚል ተልካሻ ምክንያት ወደ ቤተሰቦቹ አሸጋገረው ማለት ነው። እንደዚህ እንዳንዳንድ ለምንድን ነው የማናስበው ግን? እንደዚህ ሊሆን የሚችልበት እድል አለ። ባዜ ምንጫቸው የማይታወቁ ንብረቶችን የተለያዩ የሀገራችንን ባህሎችና ኖርሞችን ምክንያት በማድረግ ትልቅኛ የምናወራው ይህን ያህል ብር ሰጣት ምናምን ሊሆን ይችላልና በዚህ ጉዳይ ላይ እንትን የምትሉ ሰዎች እያሰባችሁበት እንደዚህ ነው መታሰብ ያለበት ብዬ ስለጠረጠርኩ ነው። በተጨማሪ ግን እነዚህ የሎተሪ፣ የስጦታ፣ የተለያዩ ሽልማቶች ታክሰብል ናቸው። እንደዚህ የተጋነኑ የሰርግና የተለያዩ ስጦታዎች ህጉ ምን ይላል? የታክስ ጉዳይ ውስጥ ምን ይላል? ከአንድ አካል ወደ ሌላ አካል ነው አሁን ንብረቱ እየተላለፈ ያለው አይደል? በዚህ መካከል ታክሶች አይኖሩም ወይ? የህግ ሰዎች እስቲ አይናችሁን በርገድ አድርጉና ምን ይላል ህጉ የሚለውን ብንወያይበት